ሰይድ እኮ አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው። ለብር ቢሯሯጡት ምናልባት መላጣን እያዩ መላጣ ላይ ምን አለ? ምናውቂ ሴቶች መላጣውን ወንድ ይወዳሉ አሉ ነው። ውሸት ነው ሰበባ አዩም መላጣ አይሆን አይታ ነው የወደደችው። እንደዚህ እያለሽ ብቻ ጸጉር ያለውን ሰው መላጣ እንዳትደረጊ እና በተረፈው እሺ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ሰኢድ ተመልሶ ወደ የመን ሊሄድ ነው። እሱም ደግሞ ልጁን ዲኤንኤ ሊያስመረምር ማለት ነው። እንግዲህ የልጅቷም እናት ወይም ልጁ እንዲገኙልኝ ሰላም እንዲሆኑም እንዲያገኛቸውም ዱአ አድርጉልኝ ብሏል። እንግዲህ ሰኢድ ዱአ አድርጉለት። እንግዲህ ልጁን አስመርምሮ ለሱመያ ውጤቱን ሊያመጣ ነው። አዩ በረኪናም ጠረጥረሃለሁኝ፣ ስለዚህ ያንተ ልጅ ሊሆን ይችላል ብለዋለች። ከአዩ ጋር ነው እንግዲህ የመን የሚገባው ማለት ነው። እስኪ ትንሽ ስለ እናትና ስለ አባት ትንሽ እየግጥማለች። እስኪ እሷን ሰምተን እንመለስ ማለት ነው። እናት የሌለው ልጅ ቤት የሌለው ውሻ ውጣ ውጣ ቢሉት የለውም መድረሻ። ገንዘብ የሌለው ሰው እናት ያልዳበሰው ዘላለም ይኖራል ሆዱን እንደባሰው። እናትና አባት ተሟልቶ ያለው ሰው ምንጊዜም ወርቅ ነው ሆዱን የማይብሰው። ወላጄ እናቴ ልቤም ነፍሴም አንቺ ነሽ ሕይወቴ። ብታመም አልቃሺ ቢከፋይ ዳባሺ ልቤ ማኩረፊያዬ እናቴ እንዴት ነሽ? 9 ወር ሙሉዋን ጭርስ አርጋ ወልዳ አሁን ማናለና እንደ እናት እንግዳ እቅፍ አርጋ ይዛ ጥቅስ አርጋ ጉርሳ ሞትን ቢለየኝ እናት የላረሳ። ኧረ እናት ትኑር እሷን አይክፋት አይቆርቁራት አሳዳጊ ዳባሽ እናት ዋናት። እናት ያለ ሰው ዱአ አርግ ለናት ትኑር ልይ ብለክ በሽታይን ካት። ጸጉር ድብስ አርጋ አሽበልብላ ይዛ እናት ተሞተች በብር አትገዛ። ገንዘብ ቢሰበሰብ ምንድን ሊያኮራኝ ያቺው እናቴ ናት ለኔ የምትጠቅመኝ። ከደስተኝ ኑሪ አትቱ ሰቤቴ ወርቅ መደሻዬ አንቺ ነሽ እናቴ ብዬ ዘመርኩት አልሳካለኝ። ቀልጣፋው ሞጥቶ ሞትሽ ቀደመኝ። ሐሳብና መኞት በረጅሙ ነው ዛሬ እንሙት ነገ ጉዱን ሳናውቀው። ጉዳችንን ሳታይ ባጭሩ ቀጫት ያዱኛው ቢቀር ላይ ኮራይድላት። ዱአ አረጋለሁኝ እስካለ ሕይወቴ ክፉም አያገኝሽ አይዞሽ እናቴ ክፉም አያገኝሽ አይዞሽ እናቴ። እንግዲህ እናቶች ያላችሁ አባቶች ያላችሁ ሰዎች አላህ እርሜና ጤና ይስጥላችሁ፣ ለሞቱት ማለጅነት ለፍርዶስ ይወፍቃችሁ ነው የምለው። አባቢ እውነት ለመናገር አባት ካለ አጌጥ እናት ካለ ሩጥ ነው መሰል ተረቱ። ያው እናትም ማጉራሽ ናት አባትም ያስጌጣል። ለአላህ ላለለት ጥሩ አባት ለሆነ ሰኢድም እንግዲህ ለልጆቹ ጥሩ አባት ስለሆነ ነው። እውነት ለመናገር አሁን ደግሞ የመን ሄጄ በዚህ በጦርነት ዲኤንኤ ያስመርምሬ ልጆችን ማየት እፈልጋለሁ ያለው ማለት ነው። እንግዲህ ሱመያም እውነት ለመናገር አላህን መፍራት ግድ ይልሻል። ለአንቺ ላይ ሆነሽ ይችላል፣ ለልጆቹ ግን መልካም አባት ከሆነ ለአንቺ ትልቅ አሴት ነው ማለት ነው። ዋናው ስንት አሉ ጎዳና ላይ የሚጥሉ ወልደው የሚበላ እንኳን ሙ አይደለም ለያቸው ላይ ናቸው የማይፈልጉ ሙ ምግብ ሙ ይሄንን እናድርግ የሚሉ ሰዎች ላይ ናቸው የሚጥሏቸው አባቶች ሞተዋልና ማለት ነው። ስለዚህ አንዳንድ ጊዜ ጥሩ እየሰራሽ አይደለም እንደኔ ማለት ነው። እርግጥ እውነታ እንዲወጣልሽ መልካም ነው። ግን አሁን ያለው የመን ላይ በጣም ችግር ነው። አንድ ነገር ቢሆን አንቺ ነው የሚቆጭሽ። ምክንያቱም ይሄ ልጅ ከየትም ይምጣ ከየትም ማደጉ አይቀርም። የሰኢድም አይሁን ሊከት ተወለደ ያርጋል ሐባቢ ምንም ይሁን ምን በየትም ይምጣ በየትም አንድ ነገር ማወቅ ያለባችሁ ማለት ነው። እንግዲህ ሰኢድም ያው የመን እንደሚገባ ልጁ እንደሚያስመረምር ነው። እንግዲህ ላንተም አላህ ይቅናክ። ለሰው ልጅ መጥፎ አይመኝም አይደለ? ይሄ ሁሉ አራልፊያ ላይ ጣፈር ተንቁራ መጣች ነው። ሀያው በሀያት ሰበብ ነው በሀዩ ሰበብ ነው እንግዲህ ሁሉ ሰበብ የመጣበት እንጂ እዛ ቢሆን ይሄም ጉዳጉድ ሊወጣ አይችልም ነበር። እሷም ጥርጣሬ ላይ ሊገባ አይደለም። ያም ሆኖ ደግሞ ሰላምም እንግዲህ ያጣራለሁ ብላ የመን ሄዳለች። አሁን እሷ ታዲያ የመን ሄደችው ሰላም የሰኢድ እንደሚዛን እንደሄደችው መቼም የሱና የሱ ናሙና መወሰድ ወይ ደግሞ ካፍ የሚወሰድ ናሙና እሱ ተይዞ ነው አይደል የሚከደው። ምን ይዛ ነው ልታጣራ ሄደችው ሰላም? እኔ አሁን የሰላም አልገባኝም። አንዳንድ ጊዜ ሳስባት የገባኝ ነገር የለም። አጣራለሁ ለዲኤንኤ ነው የመጣሁት ነው ያለችው። እንግዲህ አባት ካልሰጠ ናሙና ወይ ደግሞ ደም ወይ ደግሞ ተምራቅ የሚወሰድ ካልሰጠ ወይ ፀጉር ካልሰጠ እንዴት ነው ያልሽ ሊመረመር የሚችለው? ስለዚህ የሰላም እንኳን ዝም ብሎ ነው። የሰኢድ ግን እውነተኛ ሊሆን ነው ሊሄድ ነው። እንግዲህ አላህ ይቅናል።
ልጆችን ለማየት ማለት ነው። ስለዚህ እንግዲህ ሱመያም ካሁን በኋላ ባትጨክኒበት መልካም ነው። አላህ ያስታርቃችሁ ነው የምለው ማለት ነው። እስኪ ሰምተን እንመለስ። አድርጓል፣ አንዴ አልፏል። ከኔ ፊት ለሚደረገው ነገር ነው የሚጨነቀው። ነገር ግን እውነት ወንድ ልጅ ኖሮ እኛን ደብቀካል አልደበክ ነግረኸኝ ቢሆን ኖሮ እውነቱን ነግረኸኝ ቢሆን ኖሮ ችግር የለውም። እኔ ምንም አውቀው ታሪክ ስለሌለ ባቅ ደስ ይለኛል። እኔም ይሄ ጥያቄ እንዲመለስልኝ ፈልጋለሁ። አንቺም ትፈልጋለሽ? አዎ። እኔ ሲጀመር በመጀመሪያ ወንድ ልጅ ቢኖረኝ አሁን እኔ እንደዚህ ምንከራተተው የመን ስትሄድ ነው የምሄደው፣ ጎንደር ስትሄድ፣ ሐረር ስትሄድ፣ የት ስትሄድ እየተሯሯጥኩ ሁሉም ቦታ መከተላት ማንን ፍለጋ ነው? እስኪ ንገሪኝ። ሱመያና ልጆቹ። ሱመያና ልጆቹ። ስለዚህ ለምንድን ነው ፈልጋቸው? አባት ስለሆንክ ሚስቷ ስለሆንክ ሚስቴ ስለሆነች ለልጆቹ አባት ስለሆንክ እነሱ ልጆቼ ስለሆኑ የምከተለው እሷም ደግሞ ሚስቴ ስለሆነች አይደለ? አዎ። እሺ እሷን እንደዚህ የተከታተልኩት ወንዱ ልጅስ መከታተል ለምን አቃተኝ? እሱ ልጅ አይደለም? ልጄ ከሆነ ከወለደችልኝ እሷም ሚስቴ አይደለችም? ልጅ ነው። ምናልባት እንደምታሳድገው እንደምትንከባከበው ተነጋግራችሁ ተለያይታችሁ ይሆናል። ባለህበት ሆነ ከሱመያ በኋላ ሸቅለክ ወልደክ ሊሆን ይችላል። ሸቅለክ ልትወልድ ትችላለህ፣ ወይ ደግሞ ሳትፈልግ በአንድ ቀን ስህተት ሊወለድ ይችላል ሳትፈልገው ያንን ልጅ። ስለዚህ ያለህ አማራጭ ምንድነው? ከሱመያም ከህዝብም ደብቀክ በድብቅ ያ ብር እየላክላት ለልጁ መሟላት ያለበትን ነገር እያሟላክ በድብቅ ልጁን እያሳደክ ሊሆን ይችላል። በድብቅ ይሄ ነው አንቺ ማስተሳሰብሽ ማለት ሊሆን ይችላል ነው ሊሆን ይችላል ነው እንጂ ሙሉ ለሙሉ አምኜበት አይደለም። ወንድም አይደለም ቢሆንስ ምን ቢሆን ታረጋው ትችላለህ። ምን አንቺ ማስተሳሰብሽ ነው? ሰይድ እኮ ነክ ሰይድ እኮ ነው። ሰይድስ ቦል ሰይድ እኮ አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው። ለምን የሚሯሯጡት? ምን አውቄ እሱን አንተ ልጠይቅህ። ምናልባት መላጣን እያዩ መላጣ ላይ ምን አለ? ምን አውቄ ሴቶች መላጣውን ወንድ ይወዳሉ አሉ። ውሸት ነው እሱ። አዩም መላጣ ምን አይታ ነው የወደደችው? እንደዚህ እያልሽ ብቻ ጸጉር ያለውን ሰው መላጣ እንዳትደረጊ እና በተረፈው እሺ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰነአ ነው። ብቻ ዱአ አድርጉ። ጦርነትም አለ፣ ኃይለኛ ቀውጥ የሆነ ጦርነት አለ። ብዙ አብሾች እያለቁ ነው። አላህ የጀነት ያርጋቸው። ልትሄድ ድጋሜ አላህ የጀነት ያርጋቸው። ሱመያ ስላለች ብቻ ትሄዳለህ። ሱመያ ስላለች ብቻ ሳይሆን ግዴታ ሱመያ ማረጋገጥ ልጆቼንም ማየት ስላለብኝ ግዴታ ስለሆነብኝ ነው። እውነት አሁን አንተ ሄደህ እዛ ተመልሰህ ታሳያለሽ ልጆችን? ሱመያ ታሳይኝ። እሷ እኮ ያለችው ነው ካሁን በኋላ ልጆችስ ከፋዩ አዩ ከፋ፣ ያንቺስ ከፋ፣ ያንቺስ ከፋ። እንደ ብትሞት እንኳ ልጅ ሴቲን ብትሞት እንኳ ብር ብሎ ቢመጣስ? እነዚህኞችም እኮ የአባታችን ሀብት ብለው እኮ መንጣታቸው አይቀርም። እና ምን ልታረጊ ነው? ያ ቢመጣ ልከለከለው፣ ለነዚህ ደግሞ ልትሰጪ ነው። የቀንጨላት ማለት አዩ። ለማንኛውም አዩ እንግዲህ ሰይድን ቢሞትም ሀብት ሊካፈል ስለሚመጣ ግዴታ ማወቅ አለብኝ መኖርና ለመኖር እና ያለችው። ስለዚህ ሱመያም ጋር እንዲገናኙ ምናምን ነገር አትፈልግም። ለዛ ነው ብቻ አዩ። እኔ ምን እንደምልሽ አላቅም። አዩ በረኪና ማለት ነው። አሁንም ዙረሽ ገንዘብ የሰጠኸኝን ገንዘብ ቢወስድብኝስ ነው ያልሽው። ሟችና ተቀዳሚው ማንም ስለማያውቅ እንግዲህ ካዩ በረኪና አንቺ ዝም ብለሽ ፈልስፊ። ምክንያቱም ማን እንደሚሞት እግረ ቀጭን ይሞታል ተብሎ ሲጠበቅ እግረ ደንዳና ነው፣ እግረ ደንዳና ሞተ ይባላል። ስለዚህ ያ ሰው ሲል ያ ሰው ሊያመልጥ ይችላልና አዩ በረኪና እንደዛ አትሁንሽ። እንግዲህ መልካም ጉዞ ብለናል። ሰይድን በሰላም ተመለስ። እንግዲህ ልጆችን ለማየት ሱመያም እንግዲህ ያው ጥያቄሽ እንዲመለስ አንቺን ዱአ አድርጊ። እውነት ለመናገር የልጆችሽ አባት ነው የሆነ ነገር ቢሆን ስለሚቆጭሽ ማለት ነው። ምክንያቱም ለልጆችሽ በቃ ለልጆችሽ ይኖርልሽ፣ ለአንቺ ላይ ጠቅምሽ ይችላል። አንቺን በድሎሽ ሊሆን ይችላል። ልጆችን ግን ምንም ያረጋቸው ነገር እስከሌለ ድረስ ደግሞ ነገ ጧት አባታችን ማለታቸው ስለማይቀር ለባልሽ ዱአ አድርጊለት ነው የምለው። ሀባቢ እናንተም እንግዲህ ተወደዳችሁት ላይክ አድርጉ።
ሰምታችኋል። ስራ ላይ ነኝ ያለሁት። አበረታቱኝ። የመዳም ቅመም ነኝ። ሰብስክራይብ አድርጉ ውዶች።